ነግራችኋለሁ። ዛሬ አገር ጉድ ያሰኘ መነጋገሪያ ነው። እሱን ነግራችኋለሁ። ሆስፒታል ውስጥ የተፈጠረ ነው። ይሄ ደግሞ ሰዎች ለመታከም ይሄዳሉ። ነፍሰ ጡሮች ነፍሰ ጡር ለመውለድ ይሄዳሉ። አደገኛ ድንገተኛ አደጋ የደረሰባቸው ለመታከም ይሄዳሉ። ህፃናት ታሞ ቤተሰቦቻቸውን ለማሳከም ሲሄዱ ሆስፒታሉ ግን ድል ያለ ድግስ ላይ ነው። በሩን ዘግቶ ማለት ነው። ቆይ ሰው አናስገባም። አንዴ በኋላ ላይ እንገባለን። ይሄ ሆስፒታል የት ነው? እሱን ነግራችኋለሁ። የኢትዮጵያ ከፖለቲካው ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ 5ኛ ዓመት 10ኛ መደበኛ ጉባኤ ወይም ስብሰባ ላይ ለህዝብ ተወካዮች ምክር ቤት የቀድሞ የውጭ ጉዳይ ሚኒስትር የደህንነት አማካሪ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት የነበሩት ገዱ አንዳርጋቸው ለህሊናቸው ለማህተማቸው ሲሉ ይመሰክራሉ ብለው አንድ ነገር ተናግረው ነበረ። ያንን ተከትለው ገዱ አንዳርጋቸው ምላሽ ሰጥተው ነበረ። አሁን ደግሞ ሌላኛው ባለስልጣን ምላሽ ሰጥቷል። ይህ ባለስልጣን የሰጠውን ምላሽ ወደ እናንተ ማቀርብ ይሆናል። ገዱ አንዳርጋቸውን ሸንቆጥ የሚያደርግ ምላሽ ነው የሰጠው። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል አንዳንዶች ብቸኛው ኢንተርኔት ተጠቃሚ ነው ይሉታል። ብቸኛው ከሱ ውጭ ኢንተርኔት የሚጠቀማል እንዴ? በነገራችን ላይ አይሮ ነው ማይኮ ባለፈው በነበረን ውይይት 5G ያለን ብሎኛል። 5G በጣም ፋስት ኢንተርኔት ነው ያለን። ጀስት ዓለም ላይ የሚታይ ነገር ስለሌለ ህዝባችን ኢንተርኔት ውስጥ አይገባም እንጂ እኛ 5G ኢንተርኔት ነው የምንጠቀመው ብሎኛል። ለማንኛውም የማነ ገብረ መስቀል መግለጫ ሰጥቷል፣ ወይም ደግሞ ምላሽ ሰጥቷል ለኢትዮጵያ መንግስት። እሱን ወደ እናንተ የማቀርብ ይሆናል። የተሳሳቀን የተጫወተን እንጫወታለን፣ እናወራለን። ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እሺ፣ የመጀመሪያው ዜና ከምን ልጀምር? ማሟሟቂያ እንዲሆነ ከወሲብ ነክ ልጀምር ወይስ ከምክር ልጀምር? ትውልዱ ወሲብ ነክ ነው፣ ወሬ ነው የሚወደው። አይ ቲንክ አይደል? ከወሲብ ነክ ወይስ ከምክር ይሁን? የትኛው ይሻላል? አትግዳደር፣ ምረጥ። እሺ፣ ወሲብ ምክር። እሺ፣ ምክርና ማስጠንቀቂያ። የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ የአዲስ አበባ ከተማ ሞተር ብስክሌት የምታሽከርክሩ ሰዎች አዲስ አበባ ከተማ ውስጥ ሞተር ማሽከርከር አትችሉ። ከነገ የካቲት 4 2018 ዓ.ም ጀምሮ ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 ለ7 ተከታታይ ቀናት እስከ 6 ሰዓት ድረስ ሞተር ብስክሌት ማሽከርከር ፍጹም የተከለከለ መሆኑን ቢሮ ገልጿል። ክልከላው የጸጥታና በትራንስፖርት ዘርፍ የሚሰሩ አካላትን አያካትትም። አንዴ ስለሆነ ጉዳይ እያወራን ስለሆነ እመጣለሁ። እሺ አለ አይደል? አዎ ቃለው ይጠብቃል። የጸሎት ሰዓት ነው የጸሎት ሰዓት ነው። አይ አይደለም፣ የውይይት ሰዓት ነው። ችግር የለም። እሺ በቃ ጨርሼ እመጣለሁ። እሺ ቴዲ። እሺ ሌጦ የሚሰጠው ሌጦ እየሰጣችሁ በቁም ነገር የመጣው ቁም ነገር እየሰጣችሁ እንዲህ ነው የሚኖረው። ዝም ብለህ አትላተምም። እንዳመጣጡ ህዝብ ማስተናገድ መቻል አለበት። ሃይማኖተኛው ይመጣል እዚህ ጋር ስለ ወሲብ ንገረን ይላል። ሁሉም ነገር ላይ ዝግጁ ካልሆንክ አስቸጋሪ ነው ይሄ ምድር። እሺ ዜናው ሞተር ብስክሌት የምታሽከረክሩ አዲስ አበባ ከተማ ውስጥ ያላችሁ ከተጠቀሰው ቀን ጀምሮ ለ7 ቀን ሞተር ማሽከርከር አትችሉም። የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች እስከተጠቀሰው ቀን ድረስ በትዕግስት ጠብቁ። ይህንን መልእክት የሚተላለፉ አካላት ላይ ግን ጥብቅ እርምጃ እንወስዳለን ብሏል። አስተላልፌላችኋለሁ። ይሄ ነው።